Duakera ilmi Mariami wasmuira ilmi Mariami ስራዎችን እስካሁን ስትሰራ የነበረውን ብዙ ነገሮች አይተናል ለኛ የሆንከውን ድምጽ ደግሞ በጣም እናጣለን ህዝቡም ያውቃል እና ቤኔፊቲ አቲበር ባጥቆልና ተንጀለስ ነው انا የኛውን አካውንት ዘጓል burn አድርጌው እመለሳለሁ ከእንደገና I go back I burn this and I go back I don't care because when you have a power of knowledge and understanding and the truth ማንም ሰው አይዝ thank you my name is already stopped እናመሰግናለን by the way አመስግኑት ቀበይ ለምታረገው ነገር ጋና አስፈልገዋል በጣም አመስግኑልኝ ቅዳሜ መጥቶ ነበርና 100,000 ብር አስገባለሁ ብሏል አመስግኑት ቀበይ እናመሰግናለን ለሰው ልክ ያለው by the way እንድልኩ so you see yeah thank you በሁሉም ነገር ስራ ነው ያለው so ፈጎንጅረ በየፈጎንጅረ ነው ሩቅ ቦታ ነው ያለውና እንትን ከተማ ያለው እና ይጀባል ማለት ሲዱ ወጅራ ደረخينا አመኔ ናጅራዱ ኒበይና ዋን በይኑ ይበል ናውሬ አካሴቲ ዲፉ አበቃ ሳይለንት ንንጎዳ ኦኬ እሺ አጋማና እንዴናችሁ ሰላም ብያለሁ እንዴነሽ ያጣፋ እንዴነ አለ እንደና እግዚአብሔር ይመስገን አሎ ኦኬ ለማ እዚህ እኛ ጋር ያሉ የኦሮሞ ልጆች አልሰሙም አይገርማችሁም ስለዚህ መዋጮ ነገር አልሰሙም እና አሁን አካውንቱን ልሰጣቸው ነው አሰባስበው ያስገባሉ እናስገባለን ብለውኛል ይሄንን እንድታውቁ አላወቁምና ኮፒ እንዲልኩልስ ያስገቡ ሪሲት እንዲልኩል ለማ ስልክ ቁጥርህን እንትን በል ዋትስአፕ ላይ ልኩልሃል አስቀምጥልኝ በውስጥ በኩል ለናሁር ያለሽ ከዚህ ያስቀምጣል ምክንያቱም እንዴት ነው ያልመጣችሁት ለምንድን ነው እንትን ማትሉት ብዬ እንትን ስላልሰማንም ጭራሽም አላወቅንም እና እንሰጣለን ብለዋል ያስገባሉ ይሄ ነገር ይቀጥል ብዙ ሰው ያልሰማው ኦሮሞ ስላለ ያ ዛሬ ከፈትነው ዋና አላማ ኪያም ባለፈው አልነበረም አልተመቸውም ለዛ ቤት ከፍቶ ያልመጡትን ሰዎች በኝበት አርጎና አልመጣውኝም ነበር ከዛን ዛሬ ገባሁኝ ማለት ነው ምክንያቱም ብዙ ሰዎች ነበሩ ከውስጥ ተሰቆልኝ ነበሩትና ለሱም ሰዎች እንዲገኙበትና እንደ መስታወቂያም ጭምር ነው ገባሽ ሁለተኛ ደግሞ ወንድምየው አለ እዚህ አንዳንዶቹ የገቡ የሚያስፈልጋት እንትን አይደለም ገንዘብ አይደለም ምናምን ለምሉ ነዋሪነታቸው በአዲስ አበባ አይደለም እነዚህ ሰዎች የሚመላለሱት ከሌላ ቦታ ነው አይደለ ስለዚህ ዝም ብሎ አይደለም ተነስቶ ወደ አዲስ አበባ መጥቶ ችሎቱን ተካፍሎ የሚመለሱት ማለት ነው አንደኛ ማለት ያስፈልጋቸዋል እንጂ ያለ ማዋያለ የሚበላል ትራንስፖርት አለ በጣም ብዙ ነገር እንጂ ዝም ተብሎ ፍትህ ሄዶ እንደዚህ አይወሰድም የፍትህ መንገዶች አሉ ለዛ እኛ ልናግዛቸው የፈለግነው ያልተረዱት ሰዎች ካሉ ማለት ነው በዚህ መልኩ ማሰብ ያስፈልጋቸዋል ነው ያስፈልጋል በዛሬ ኑሮ ኢትዮጵያ ላይ ከአንድ ቦታ መንቀሳቀስ በጣም ውድ ነው በጣም አስቸጋሪ ነው ስለዚህ እኛን እርዳታ ይፈልጋሉ እኛ በግልም ቢሆን አናቋርጥም anyway እኔ በኩል አላቋርጥም ችልጅ ፈተስከታገኝ ድረስ ከቤተሰቦቿ ጎን ነው ምቆም እና ሁላችሁም እውነቴን ነው መረባረብ ነው ሰው ያንን ኮመንት አይቶ እንዲሻሽ ያረጉ ነው እነሱ በቤታቸው ነው የኢትዮጵያን ሮባውን ሰዓት የማያውቃል እዛችሁ ከተማ ውስጥ እንኳን ከአንድ ቦታ ለሚሄድ ስንት ነው እየከፈሉ የሚቀሳቀሱ
ስለዚህ ያስፈልጋል ግድ ነው ያ ለዛ ነው እንትን ለማለት የገባ ነው ቃል መግባት የሚፈልጉትም ሰዎች ካሉ ቃል መግባት ይችላሉ በጊፍት ደግሞ ለመርዳት ለምትፈልጉ ደግሞ ይሄ ወንድምየው አለ ጀስቲስ ፎር ቀነኒ የሚለው ወንድሟ ነው እሱ ማውራት ይችላል እዚህ ጋር ጻፉ ያው 10,000 ነገር እንልካለን የሚል አለ እዚህ ጋር ገቢና በድምጽ እንትን በይ ጊቢ ቤዛ ገቢና ተናገሪ ያዕቆብ ታፕታፕ ያረጋችሁ በዚህ አጋጣሚ ኮፒ ሊንክ ያረጋችሁ እንጽፋለን ስማችሁን ሪሲት ደግሞ እንፈልጋለን ሃይ ቤዛ ያው ቤዛ ተናገሪ ቀጥ ቤዛ ሰላም ደህና ናችሁ ሰላም ደህና ይመስገን ባለፈው አምልጦኝ እንዴት ነው ማገኘው ስል ነበር እኔ ነገ 10,000 አስገባለሁ ቴንክ ዩ እሺ ቁጥሩን ወስጃለሁ የንግድ ባንክ ነሽ እሺ ሪሲት በውስጥ ለላኪልኝ ኦኬ እንዴት አድርጌ ሃይ በይኝ እኔ ልክልሻለሁ ቁጥር የትኛው ነው አንተ ሶሪ ናሆር ነው የሚያናግርሽ እዚህ ጋር ትልቁ ላይ የምታዩ ነው ናሆር ኦኬ እሺ ፎሎ ላርግህና ኦኬ አዳዲስ የገባችሁ ሰዎች ፌናን መግዲሻ አሁን እኔ ለቲክቶክ አዲስ ስለሆንኩኝ እንትን አላርግልሽ ኦኬ ችግር የለውም ኦኬ ኪ እንትና ፎሎ አድርገዋለሁ ማን ነው ስሙ ያ ቤዛና ያውና በቃ አድርገህና ልካለውና አሁን አይ ቲንክ ፎሎ አድርገሃለሁ ኦሬዲ ፎሎ ያደርጋለሁ ቤዛ በጣም እናመሰግናለን ምንም ችግር አይተካ አለሁ ለምንም ጊዜ አንዴ ቁጥራቸው ስላለኝ በተቻለ መጠን እረዳለሁኝ እሺ ታንክ ዩ እኔ ቆይ እስከምናገኝ ድረስ እንቆማለን ያ ጀስቲስ ፎር ቀነኒ ያላችሁ ጻፉ እስቲ ጋይስ ቡና እየጠጣችሁ ከስርም አላችሁ ያው ሰምዘም አትበሉ እናንተ ጋር ነጋ መሰለኝ እኛ ጋር ኮላሊት ነው ማሽቷል በቃ እኔ ሎረድ ኤኒ ታይም አለሁኝ እሺ አይዟችሁ ደግሞ እናገኛለን ወጣይ ተካ በሐሰብ ምንም ችግር የለም እናገኛለን ተክለሷ ምንም አይደለም ዜል ቁጥር ልንገር ኤኬ 57 አለ ኮዚ ከስራ አለ 57 16 45 62 11 57 16 45 62 11 የምንድን ነው የዜል የዜል ነው ንገረኝ 57 16 57 16 45 45 62 11 62 11 ያ ኦኬ ይሄ ዜላ ኦኬ ይፈልጋለሁ ፔፓሉስ በምን ካሻፕ አለ ካሻፕ ከፈለጋችሁ አለ መፈልግ ካለ ካሻፕ ከሳኒ ከኒናፍ ፐብሊክ ያከተውን በርባር ምንም ነሽ ኦኬ ናሆር እንትን እኮ አይቀበልም ሜሴጅ አስተካክለዋል ፎሎ መልሳለሁ አረ ይቀበላል እኔ ግን ሞክሬም ቢብሎኝ ቆይ እንደገና ነው ወይም አንተ አይበለኝ ለምን ነገር ሲተልሽ ኦኬ ጋስት ላይ ያላችሁ ፌናን መግዲሻ
አውሩን ታችሁ ነው እሱ ኪያ ወይፊን ከሳን ሲጥብሱ በርባዳ ፈሎና ዴብሲ ሜካ ጀዲሲ ካም ወንት ጀንተን ረጅራ አንተ ፊ ጋርጋርሳ ፋሚሊ ካነኒ ረጅራ مقدشة يا كم قلت جربي طاجتك بجيني بنانا لا جرنا كانت ربي أبو مال كري بكنا ما ودون تينا كواكا أسكون كنا يوغلتي ساتي أنيني الرئيسين كبو dandeettiin qabu warreen halkanaa fi waaqee jabeessinaa waaqee waan kanarraa dabarsinaa akka isii dhuga isii dhiiga isii waaqee baasinaa siigaala jira yoo afaan ya adal tiko afaan bornaatiin dubbachuu jira enumas agdan ta'utti bakka isiitillee isii jechuun ana jechuun ammoo ijoolletiyya dubartii Oromoo cufa dubartii Itoophiyaa cufa jechuudha. ካሚላት ኢምቤታኒ ጋፊ ጆሉማ ያዳት ተላሲዲ ረድ ጂሰኒ ፉሊሲ አማቲያ እንግሊዝ ጀርቲንሲያ ዳልቲ አች ጀርቲ ኢሲ ራጀል ካቤ አጋማ ኢትዮጵያ ረድ ፈርስት ኢሲዳ ዱበርቲ ረድ ሚዳማ ጉዳ ከገዬ ዮካን ኡመት ኢትዮጵያ ከደገዬ ኢሲዳ መቃይሲቲን ደገኔ ካሚላትን ነው ምናስታውሰው ሁላችንም ከሷ የጀመረ ፍርድ እየተሰጠ ወይም ደግሞ ፍርድ ሳይሰጥ የተሰጠውን ፍርድ እርምጃ ሳይወሰድበት አሁን ለምሳሌ ካሚላት ላይ አሲድ የደፋው ልጅ ሞት ነበር የተፈረደበት ግርማ ወልደ ጊዮርጊስ ባለመፈረሙ ምክንያት እስከ ዛሬ በህይወት አለ ገብቷል አይደለ እኔ በሞት መሀከል ያለው ሰው ነኝ አልፈረምም ብሎ አልፈረምምና እርምጃ ውሳኔው ፍርድ ሲሰጥ ውሳኔዎች ወይም ደግሞ ፍርዱ ባለ መሆኑ እስከ ዛሬ እስከ ቀነኒና ከቀነኒ በኋላ አሁን ብዙ ሴቶች አሉ ብዙ ህጻናት አሉ ያለፉ ጥቃት የደረሰባቸው እና ከዛ ጀምሮ እስካሁን ያለው በቀነኒ ስም እንደ አንድ የእውነት አለኝ አሁንም ጊዜ ሬፉል ያሲንጀኔ እኔ በጣም ምንም የለኝም ያለኝ ነገር ቢኖር ጥበብ ነው በጥበቤ ግን ሳልናገር አላልፍም በቃ ለኔ አጫሉ ሞቷል ለኔ ነፃነት የኔን ሐዘን የኔን ችግር የኔን ህመም የኔን ስቃይ የህዝቤን የሁላችንንም አንደበት የሆነንን ራሱ ለህዝቡ የሰጠ እና ታዲያ የኔ በዚህ ሙያ ውስጥ የመምጣት ትርጉም ምንድነው ካልተናገርኩ በእንደዚህ አይነት ጊዜያቶች ውስጥ ኖ ካላልኩ ምንድነው እና በቀነኒ ስም እየሰራው ኬንያ ባይደው ናሆረ ባይደው
አክሰፕት አያደርገኝም። ግን ስላስገባኸኝ ስላዳመጣችሁኝም ሁላችሁንም አመሰግናለሁ። አሁንም ነገም ዛሬም ፍትህ ለዚች ለምስኪን ነፍስ ሳታስበው ሳታቅደው ማንም እሞታለሁ የሚል የለም። ግን ታምነህ አደጋ ደርሶብህ የመኪና አደጋ የሆነ አለ አይደል አሟሟት አለ። የእሱ አሟሟት ግን ሚስጥር ነው። የዚችን ልጅ ሚስጥር የዚችን ልጅ እንቆቅልሽ እግዚአብሔር ፈቶ ሀቋን የሁሉንም ሴቶች የሁሉንም ህፃናት ደምና እውነት እግዚአብሔር ይናገር። እኔ ግን በእሷ ስም እየሰራው ነው። አንድ ስራ እየሰራው ነው። አርቲስት የሚለውን አንስቻለሁ ስለማይገባኝ በጣም እናመሰግናለን ለምትሰጪው መልካም አስተያየት። እንዲሁም ደግሞ ሰራለሁ ላልሽውም እግዚአብሔር ወይ የምታምኚው አምላክ ይርዳሽ እንደሚሆንልሽ እና እንዲሁም ደግሞ ልትረጃት የምትሞክሩ እርዳታሽም ደግሞ ከግብ እንዲደርስልሽ ትልቅ ምኞቴ ነው። ዛሬ ግን ህይወት ታሪኳን ለመናገርም ላይክ በደንብ የሚያውቅ ወንድሟ እዚህ ሆኖ ነው ያለውና እሱም ልናገርልን ይችላል ማለት ነው እስከመጨረሻው። ሆኖም ግን እንግዲህ ቅር ካላሰኞች ገቢ እያሰባሰብንላት ነው። እነሱ ፋራው ወይ ላይክ ትልቅ መንገድ ረጅም መንገድ እየሄዱ ነው ወደ ችሎት እየቀረቡ ያሉትና ለዛ የሚሆናቸውን እንደው ለቅሶ እንደመድረስ እያገዝናቸው ነውና ያንን እርዳታ እያሰባሰብን ስለሆነ ያንን የመርዳት ሀሳቡ ካለሽ ይሄን አክል ይችላል ብለሽ ቃል የሚገቢላት ከመቶ ጀምሮ ያለሽን ያው የሰው አቅም ላይ ይሄን አክል ስጪ አይባልም አይደለ? ከዛ ጀምረን እያደረግን ስለሆነ መልካምነታችን አንዳንዴ ወደ ተግባር እየቀየርን ለምሳሌ ይሄ ተሰምቶኛል ኦፍ ኮርስ ተሰምቶሻል አልተሰማሽም እያልኩኝ አይደለም። አንቺ ራስሽ በመሃል ምን ብለሽ ነበር? ናሁር አይቀበለኝም ብለሻል። እሱ ምንም እኔ አይመለከተኝም ማለት ነው። ግን ለዛሬ ስለሷ ረጅም ወሬ ሳይሆን ምክንያቱም ስለሷ ከሞተችበት ቀን ጀምረን እንባችንን ይዘን ወጥተን አልቅሰን ምን ብለን በየቦታው ተወርቶበታል። የተፈጸመባት በደልም ደግሞ በየጊዜው በካሜራ የተደገፈ ወጥቶ ሲለጠፍ ነበር አይደለ? የዛሬው ግን ላይክ እኔም ረጅም ሰዓት ስለሌለኝ ነው ብዙ ብናወራ ደስ ይለኝ ነበር የገባሁት። መስታወቂያም አልሰራው ምንም አላልኩም ሁላ ገባው ለማሰባሰብ ማለት ነው። ያለንን እኔ ይሄን አክል ሰጣለሁ ብዬ ተናግሬ ከዛን ሰው ደግሞ እኔ ሲሰጥ ጨመርመር አድርጌ ቢሰጥ የተሻለ ነው። ከሰውም ተቀብለን በእኔ አካውንት አይደለም በቤተሰቦቹ አካውንት ይኸው ወንድሟ እዚህ አለ። በአባትና በእናቷ ስም የተከፈተ አካውንት ደግሞ ይኸው እዚሁ ጋር አለ ማለት ነው። በጊፍት እረዳለሁ የሚል ካለ ደግሞ ይኸው ጀስቲስ ፎር ቀነኒ የሚለው ወንድምየው ነው እሱ ላይ እናስገባለን ማለት ነው። Thank you. እሺ አንደርስታንድ አድርጌያለሁ። እሱ ላይ እኮ ነው እኔም ተመርኩዤ እያወራሁ ያለሁት። ባይ ዘ ዌይ ቅዳሜ ዕለት ለመግባት ሞክሬ ነበር። ያው አመት በዓል ነው ሁላችሁም ታውቃላችሁ። እንደ ሴት ቤት ውስጥ ተፍተፍ እያልን ለመግባት ሞክሬ ነበር ግን መግባት አልቻልኩም። አውቃለሁ ካሳሁን ወንድሟን ጀስቲስ የሚለው ፎሎ ማድረጊያለሁ። ቪዲዮዎቹንም እያንዳንዱን ሼር አደርጋለሁ። እሱ የሚፖስተውንም እህቷም የምትፖስተውን እኔም በራሴ ህመሜ ናት የእውነት ያልዳንኩበት በቃ ማለት ቀና ብዬ እንዳንድ የኦሮሞ ሴት እንኳን መተንፈስ ያልቻልኩበት ጊዜ ላይ ነው እና ያለሁት። ግን በአቅሜ እግዚአብሔር እውነቷን እንዲያወጣ የእሷን እውነት ለመስማት ቀን ከሌሊት እግዚአብሔርን እውነት በጸሎት በማደርግበት ሰዓት ሳልጸልይ አልቻልኩም። ግን ደግሞ እንዳንድ ባለሙያ አላቅሽም ላልከኝ የቦረና ዘፈን ታክ ከሆነ ጃምቦ የሚል ዘፈን አለ አወቀኝ ኪያ በቃ ጃምቦ አለ ያሞት ያለ
ከዛ በተረፈ መጀመሪያ ብዙ በአማርኛም በእንትንም አሁን ራሴን ፕሮሞት ማድረግ ሳይሆን አርቲስት የሚለውን የሚያነሳውት እኔ ቀነኒ ፍትህ ካላገኝ የእውነት አይገባኝም በቃ መባልም መኖር ራሱ በዚህ ሙያ ውስጥ አልቀጥልም ነው ያልኩት። አሁንም እየሰራቸው ያለባቸው ስራዎች ነበሩ ፖዝ ነው ያደረኩት እግዚአብሔር በሚያውቅ አምላክ በሚያውቅ ለምን እኔ የሴት ልጆች እናት ነኝ የእውነቴን ነው ነገር በልጅነቴ የወለድኳት ልጄ አሁንም የወለድኳቸው ልጆች ሴቶች ናቸው አንድ ወንድ ብቻ ነው ያለው ማዲ ገገባስ ሲዲፋ እሺ አባቴ እኔ አሁን የሚገዛኝ አካል በቀነኒ ስም ነው የሚገዛኝ ሲገዛኝ ይሄ አካውንት ስክሪን ታሪክ ያለው ቅዳሜ ነው ያደረኩት በዛ ከዛም በተረፈ ካሳውን ጋር ይደዋል በሷ ስም ወደዛ አካውንት ይገባል እንደዛ ነው ማረግ የፈለኩት ያሰብኩት ለሷ ስጦታ ማቅረብ